ስለማፈቅርህ ነው እንደዛ ሰው ነው የነበረው። ስለማፈቅርህ ነው በሴቶች ስናገርህ የነበረው፣ ስነጫነጭብህ የነበረው። ስለማፈቅርህ ላንተ ፍቅር ስላለኝ ላንተ ምንም አይነት ስሜት ቢኖረኝ ምንም ነገር ላልናገር እችላለሁ። ምንም ላያስጨንቀኝ ይችል ነበር፣ ግን ስለማፈቅርህ ነው። ይሄንን ደግሞ ሜቢ አንድ ቀን ትረዳኝ ይሆናል። ምናልባት አብረን ባንሆንም ምናልባት ይሄን የምትረዳበት ሀይሚ ለካ ታፈቅረኝ ነበር ብለህ የምትረዳበት ቀን ይመጣ ይሆናል። አላውቅም፣ ግን ከልቤ ነው። እሺ እንደዛ ሰውን የነበረው በቃ አውቃለሁ። ሞራል የሚነካ ንግግሮችን ተናግሬያለሁ። በተለይ በሴት በተለይ ባለፉት ቀናቶች፣ ባለፉት ጊዜያቶች፣ ባለፉት ወራቶች በጣም ብዙ ነገር ተናግሬያለሁ። ብዙ ነገር አድርጌያለሁ እና ለሱ ሁሉ ነገር ይቅር እንደምትለኝ ይቅርታ እንደምታደርግልኝ እና በጥሩ ነገር አንተም እንደምታስበኝ ምናልባት አንተንም ልክ እንደ ቤተሰቦቻችን አንድ ቀን አስደስቼ ካወቅኩኝ ያችን ጊዜ እያሰብክ በጥሩ ትዝታ እንደምትኖር ተስፋ አድርጋለሁ። እና ከዚህ በላይ አላውራባችሁ፣ የምሬ ነው። ምክንያት ማልቀሴን አላውቁም። እናንተንም ደግሞ አብሬ ማስከፋት አልፈልግም። እናንተንም አብሬ ማስለቀስ አልፈልግም። ምክንያቱም ሁሉም የሚበጀውን ነው አይደል የሚያደርገው። ሁሉም የተሻለ ነው ብሎ የሚያስበውን ነገር ነው የሚያደርገው። በቃ ለኔ ይበጀኛል፣ ለኔ ይጠቅመኛል፣ ለኔ እንደዚህ ነው ብሎ የሚያስበውን ነገር ነው ሰው የሚያደርገው አይደል። እኔም እንደዛ ነው። በቃ ምንም ቢሆን ሰው ነኝ። ራሴን አስቀደምኩኝ፣ በብሩኬ ላይ ጨከልኩኝ፣ እናንተንም አስቀየምኩኝ። ብዙ በኔ እና በብሩኬ ብዙ ነገር ተጠብቁ ነበር። ያንን ማድረግ አልቻልኩም። ሰው ነኝ አይደለ? ራሴን አስቀደምኩኝ። የሰው ልጅ